መዳበሪያው ስላነሰ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። ያው እንግዲህ ዛሬ የተከልነው ድንች እየተቆፈረ ነው። እሱ የለውም እንዴ ነው ያው የወጣው ድንች ትንሽ ነው እንጂ እንግዲህ ለቤት አልሆነም። ታዲያ ይሄ ለገበያም ሆኗል። ለምንድን ነው አረንጓዴ ሆኖ? ከአፈር ስላነሰው። የኔ ስህተት የምንድነው? አፈር አሳንሼ ነው የዘራሁት። ኩንታል ላይ ስለሆነ አፈር አንሶታል። ያው እዛ ጋር እየተቆፈረ ነው። ይሄ ከላይ ስላለ ብዙ አልያዘም እንጂ አሁን መሬት ያለው ሰው እንደዚህ በሰፊ መዳበሪያ ቢተክል እና መሬት አጥተሽ ነው። የት አለ? የቱ ጋር ልትከለው? እዚህ ሲሚንቶ ላይ ተከለው መቼም ቲማቲማችንም ደርሷል። ገጠሩ አይሰጡኝ ብዬ ቲማቲማችን ደርሷል። መበላት ነው የቀረው። ወይኔ ትንሽ ነው። ተው እንዱ ትንሽ ይቆይ። ጌታን ትንሽ ይቆይ። ምን ችግር አለ? አያቸው ሰላም በላቸው። ባለቤት የተከለችው ነው በላቸው። ምን ችግር አለ? እና ወይ መጨረሻ ላይ አሁን ከዚህ ላይ ይወጣል። ያቺ መንቆራሪት ወጣልኝ። ግን ከዚህ ጋር እኔ በተፈጥሮ ኢንሴክት የሆኑ ነገሮች በጣም ነው የምፈራው። ወይቴ ድንች የሚወድ እንግዲህ ይሄ ለአንድ ቀን እንግዲህ 1 ኪሎ አልቻልኩም ችያለሁ። ቆይ ፍረዱ እናንተ። 2 ድንች ነው የተካልኩት እኔ። ቆይ እስኪ መሬት ላድርገው። ኦይ ይኸው ገና እየተቆፈረ መዳበሪያው በቆሙ ቢሆን ነበር ምርጥ መሰለኛ። ወደ ታይ ዘርቁ እንዲገባ አፈሩ። ለምንድን ነው ስህተቱ ሁሉ? አፈሩን ያነሰው። እስኪ አንተ የዘራከው እና ያለን ጌታ ነው ይወት። እስኪ እንግዲህ ነው ገና እየተቆፈረ ነው። ይሄ ደግሞ ፎሶሊያ ነው። ሉቢ ይባላል በውጮቹ። በእኛ ፎሶሊያ እዚህ ውስጥ የለም። አሁን እጄ ደስ አይደል እንዴ? እዚህ ውስጥ ማርያም ትርፉ አለ ኧረ እንዴ ያው የለም ሲለኝ አወጣሁት። ይሄ ጌታን አይደለም ያው እስኪ የበሰበሰ ነው ያው ዘጋ ይሄው ያው ቆረጥከው አለ ወደ ውስጥ የማይገርምህ እዩት በእናታችሁ። ያው እዛ ጋር ማን እንዳለ ያው እዛ ጋር እንትና ሸፈንከው እና አፈሩ ግን ይጠቅመናል። ሌላ ነገር እንዘራበታለን። እኔ እኮ ድንች የማውቀው ብዙ እንደሚይዝ ነው። እጄን አበላሻለሁ። ይሄው አዩ በእጄ ፈንቅ እያወጣሁት እንደሚያክል ድንች አሁን እዚህ ጋር አለ ታላክ እንካ አንተ ቅረጽልኝ። ታዘቀዝቀው እኔ እንዳጨመርክ እንደሚጀምር አውሬውን የፈራሁት እኔ ደግሞ ይኸው አለ ነበር። አዩ 1 ኪሎ ድንች 1 ኪሎ 40 ብር ነው። 40 ብር ሆነ ድንች 40 ብር እና የሰው ልጅ ከሰራ እንደዚህ ያገኛል። ሰርተን ጥረን በላባችን እንብላ እላለሁኝ። ያውላችሁ ከዚች መዳበሪያ ላይ ወጣ ድንች ነው እንግዲህ እዚሁን እዚህ ውስጥ ሳይኖር አይቀርም። እንደው ገና ስንት አለ መሰላችሁ ያልተቆፈረ እዚህ ጋር ያሉት። ወይዬ ጽዮን ታይ ቆይ ታይ ዳቦን ጋግርና አሁን ቆይ እዚህ ጋር ያለው ላሳያችሁ። ያልተቆፈረ ነው ፀሐይ ላይ ሆኖ ነው። ይሄም አሁን 1 መዳበሪያ ነው። ሲወጣ ደግሞ ምን እንደሚወጣው አሳያችኋለሁ። ድንቹን ቀቅዬ ወጥ ሰርቼ ደግሞ እኩል ነው የተከልነው፣ እኩል ነው ያየነው፣ እኩል ነው የበላነው።